بس بسوي دانا تيجي بس بسوي لا كل نبروتك ماني حالي نبروتك ماني حالي عاملة قطانة መቼ ያላት ነፍስ ቀኗ እስካልደረሰ መቼም አትሞትም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? እንደምንቆያችሁ ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። መግቢያ ላይ ያያችሁትን ቪዲዮ ያው ለማብራራት ያክል ነው ምን እንደተፈጠረ እዚህ ጋር በምስሉ ላይ የምትመለከቱት ነው የተፈጠረው ነገር ምን መሰላችሁ ቤተሰቦቼ? ይህ የምታዩት ቤት የተሰራ ቤት ነውና ጭቃ ምናምን አልተለጠፈም ነበር፣ ውሃ ልክም አልገባለትም ነበር። ተመልከቱ ይሄንን ማለት ነው። እና ውሃ ልክም ሳይገባለት ጭቃም ሳይለጠፍ እስካሁን ቆይቷል ማለት ነው። በጣም ብዙ ሳይሆንም ጥቂት ጊዜ ነው እንደዚህ ተሰርቶ የቆየው ማለት ነው። ብዙ ይሄን ያህል ጊዜ የሚባል አይደለም። እና እንደምትመለከቱት እንጨቱ ተበልቷል። ያው ውሃ ልክ ካልተያዘ ግዴታ ነው ይበላልና አሁን ግርግር የተፈጠረበትን ጉዳይ ልንገራችሁ። አላህ ከሞት በቃ አትሙች ያላት ነፍስ አለች አይደል? ቀኑ ያልደረሰች ነፍስ መቼም አትሞትም። የቀደረብን ቀን ብቻ ነው የምንሞተው። እና እነዚህ ይሄንን ቤት ሲለጥፉ የነበሩ 3 ጭቃ የሚለጥፉ ልጆች ነበሩና እዛው እየለጠፉ እዛው ደግሞ ያው አሁን ክርምት ነው ታውቃላችሁ፣ ቅዝቃዜ ያለ እዛው እሳት አቃጥለው እነሱ ስራቸውን እየሰሩ ነበርና ይህ ቤት እንዳልኳችሁ ውሃ ልክ አልገባለትም አልተለጠፈም ነበርና እነሱ ወጥተው ሲለጥፉ በቃ ጭቃው እንደዚህ ሲከብደው ባንዴ እንደዚህ ወደቀ ማለት ነው። ባንዴ ይውት ቆርቆሮ ወደዛ ነው የሄደው እና እንጨቱ እንደዚህ ሆኖ ወደቀ ማለት ነው። አላህ ያው አሙች ያላላት ነፍስ ሁለቱ ሮጠው ልክ መውደቅ ሲጀምር እነሱ በር አካባቢ ነበሩ። ሁለቱ ሮጠው አመለጡ ማለት ነው። ቆርቆሮም አልደረሰባቸውም እና ደግሞ እንጨቱም ይሄ አልደረሰባቸውም። ወጡ ሸሹ። ሁለቱ አላህ ተረፋቸው። አንደኛው ግን ከ3ቱ መካከል አንደኛው ቀድም አክፎት ሲወጡ አይታችኋል። ማለትም ይህ ልጅ ማለት ነው ተመልከቱ፣ እዚህ ጋር በጣም ተጎድቷል። ምክንያቱም ይህ እንጨት ሁሉ በላይ ላይ ነበረ፣ እሱ ውስጥ ነበረ። ሲወጥቅ በላይ ላይ ነው ያረፈበት ማለት ነው። እሱ እንደገና መዶሻ ምን ተፈልጎ መጋዝ እንደዛ አርጎ ነው ይሄንን እንጨት ሰባብረው እሱን ያወጡት ማለት ነው። ጉዳት ደርሶበታል። እንዴት እንደሆነ በሰዓቱ ልነግራችሁ አልችልም። ወላሂ በቃ ራሴን መቆጣጠር አልቻልኩም። ማለት እሱ ከስር ሆኖ በላይ ላይ ወድቆበት እንደገና እሱ ተፈልጎ መውጣት ማለት በጣም ከባድ ነው። በሰዓቱ ድንጋጤውም አለ እና ደግሞ ያው ቀላል የማይባል ጉዳት ደርሶበታልና አላህ አፊያ ያደርገው። እሱንም ያው ለቤት ባለቤትም ደግሞ እንደምትመለከቱት ነው በትንሽ ጊዜ ውስጥ እንዴት እንደተበላ። በዛ ላይ ደግሞ ሹፉ አሁን እንደዚህ ይሰራል፣ ቢላሂ አሁን እንደዚህ ይሰራል። የእንጨቱን በታች በኩል እዩትማ፣ በቃ አልገባም እኮ በቃ ወደ ውስጥ አላስገቡትም። እና አናጺዎች ባለቤቱ ከሌላ አማና ውስጣችሁ ነው አይደለም የምትሰሩት። ሰው ለፍቶበት ደክሞበት ይህንን ቤት ለመስራት ምን ያህል ፍዳውን በልቶ ምን ያህል ደክሞበት እንደሆነ እሱና ባለቤቱና አላህ ብቻ ነው የሚያውቀውና ስትሰሩ ቢያንስ እንኳን በአማና ስሩ።
በተለይ ደግሞ አብዛኛው ጊዜ እንደዚህ የሚሰራው የስደተኞች ቤት ነው ማለት እነሱ ስደት ሆኖ እዚህ ጋር ቤተሰብ ሊሆን ይችላል፣ አላቅም ዘመድ ሊሆን ይችላል፣ ምን ሊሆን ይችላል። በቃ በቸልተኝነት ነው የሚሰራው። ለምን እነሱ መጥቶ ያያሉ፣ ገንዘብ ይከፍላሉ እንጂ ሆን ብለው ከአናጺው ጋር እኩል ቆሞ አያሰሩም። በቃ ይህ መራራ እውነት ነው። ወላሂ ነው የምላችሁ። ብዙ ሰው አይቻለሁ። መራራ እውነት ነው የምነግራችሁ። በቃ ሆን ብሎ እንደ ባለቤት ሆኖ የሚያሰራ ቢያንስ ከ125% ራሱ ላይሆን ይችላል። እና ተመልከቱ አሁን እዩ አናጺዎች ራሱ ምን ያህል እንደተከሏት እዚህ ጋር ተመልከቱ። አሁን ይሄ አፈር የነካው ቦታ ምንድነው? የተከሉት ነው፣ እንጨቱን ያቆሙበት ቦታ ነው። በቃ አፈር ምን ያህል ለዛ ነው የወደቀው እንጂ ዝም ብሎ በዚህ ቅስፈት አይወድቅም ነበር ቤቱ። እና ከሰራችሁ ቆማችሁ ማሰራት ወይም ደግሞ በጣም የምታምኑበት ሰው መሆን አለበት ቤቱን የሚያሰራላችሁ። ካሰራችሁ በኋላ ደግሞ እንደምንም ብላችሁ ውሃ ልክ ማሳዝ አለባችሁ። ምክንያቱም ቤቱን አቆማችሁ ማለት ከውሃ ልክ ካላደረጋችሁለት በቃ አቆመናል ቤቱን ሰርተናል ማለት የለባችሁም። የቤት ትልቁ ነገር መሰረት ምንድን ነው? ውሃ ልክ ነው። ውሃ ልክ የሌለው ቤት አሰራችሁ ማለት አሰራው ብላችሁ እንዳታወሩ ማለትም የለባችሁም። በቃ አሰራው የምትሉት መቼ ነው? ቤታችሁን በውሃ ልክ ስትይዙት ብቻ ነው። ቤት ስታስቡ እስከነ ውሃ ልኩ የሚያዝበትን ነገር ነው እንትን ብላችሁ አቀዳችሁ ማሰራት ያለባችሁ እንጂ ኖርማል ዝም ብሎ ቤቱ ይቁምና ቀስ ብዬ ሰርቼ ውሃ ልክ አስገባለሁ ምናምን በቃ በዚህ እንደዚህ ነው የሚሆንባችሁ። እና ጥንቃቄ እንድታደርጉ ነው እህቶች። በተለይ አረብ ሀገር ያሉ እህቶች ወላሂ ብዙ ነገር ከመጣው ነው ያየሁት። እኔ ባላይ እንኳን አላምንም ነበር ማለት በዙሪያዎቼ በጣም ብዙ የስደተኛ ቤቶች ይሰራሉ። የሚገርማችሁ ነገር ይሄን ይኸው እንደዚህ በአካል እንደዚህ በአይናችሁ አይታችኋል። በአይናችሁ ያላያችሁ ደግሞ ግርፍ ተሰርቶ ውሃ ግዴታ ያስፈልገዋል። ውሃ ልክ ስታረጉ ልሾ ስታረጉ ውሃ ካልጠገበ የመሰናጣጣቅ ባህሪ አለው። እኔ የተወሰነ ቢያንስ እንኳን የ3 ኪሎ ሜትር በእግሬ ሂጄ እየተመላለስኩ ነበር። ጠዋትና ማታ ውሃ ሳጠጣ ነበረው። ለምን ቆሜ ራሴ ስላሰራው፣ ለምን ያወጣሁበትን ወጪ እኔ ራሴ ስለማቅ፣ ያው በኋላም ደግሞ እንዳይበላሽብኝ ብዬ በቀን 2-3 ኪሎ ሜትር ቀላል አይደለም። ባጃጅ ካገኘሁ አግኝቻለሁ፣ ካላገኘሁም ደግሞ ተመላልሼ ላልከፍል እችላለሁ። ገባችሁ? ያን ሁሉ በቀን 2 ሲሆን ማለት ነው። ስለዚህ በእግሬም እየመጣሁ አንዴ በባጃጅ በተመቸኝ እየሆንኩኝ ውሃ እያጠጣው ነበር። እና እስቲ እንደዛ ሆኖ የሚያሰራላችሁ ማን ነው? ብሩን ይዛችሁ መታችሁ ራሳችሁ ቆማችሁ ራሳችሁ እንዴት እንደሚቆፍሩ ይህንን እንጨቱን እንዴት እንደሚያቆሙ አይታችሁ፣ ከዚህም ባለፈ ደግሞ ለውሃ ልክ ራሱ ሲቆፍሩ በደንብ ላይ ቆፍሩ ይችላሉ እነሱ ማለት ነው። ስለዚህ ቆማችሁ ደግሞ ለሱም ድንጋዩን ለማስገባት ሲቆፍሩ ያንንም በደንብ ወደታች እንጨቱ እስካለበት ድረስ ቆፍሩ እንዲያስገቡ ቆማችሁ ብታሰሩ መክራለሁ። ለምን መሰላችሁ? እንደዛ ብላችሁ ይህንን ቤት ለማቆም ምን ያህል ገንዘብ ያን ገንዘብ ለማግኘት ምን ያህል እንደለፋችሁና ምን ያህል እንቅልፍ እንደነሳችሁ ስለማቅ ነውና እንዴት ሆነን ሰርተን እንዳመጣን ስለምናውቅ የምትሰሩበትን ደግሞ ጥንቃቄ የተሞላበት ነገ የምታርፉበት እንደዚህ ተሰርቶ እንዳይወድቁባችሁ ጥንቃቄ አድርጋችሁ እንዲሰራላችሁ አድርጉ። ወይም ደግሞ ራሳችሁ መታችሁ ስሩ ለማለት ነው ውድ ቤተሰቦቼ። እና ይሄን ይመስላል። በዚህ ብዙ ነገር ትማሩበታላችሁ ብዬ አስባለሁ። ለተጎዳውም ልጅ ደግሞ ዱዓ አድርጎለት። ወረቢ በጣም ነው ያዘንኩት። ከተጎዳውም ደግሞ ያመለጡ ልጆች በቃ እንዴት እንዳለቀሱ አትጠይቁኝ። እነሱ ድንጋጤው ራሱ ማለት ነው። እና አማና ቤት የምትሰሩ አናጺዎች ደግሞ እንደ ራሳችሁ ስሩ። አይመለከተኝም የኔ ቤት አይደለም ብላችሁ አማና ማትወጡትን ነገር እንዳትጀምሩት ማለት ወዳለው ቤተሰቦች ያመሰግናለሁ። የዛሬ ቆይታ ይህን ይመስል ነበር። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ